ሰላም ሰላም እንዴት አላችሁ? በዛሬው ትምህርታዊ ቪዲዮ ኪዩጂአይኤስን በመጠቀም እንዴት አድርገን ፊልድ ሽት ማፕ ፕሪፔር እንደምናደርግ የምንመለከት ይሆናል። እንግዲህ ፊልድ ሽት ማፕ በዋናነት በተለይ የሩራል ላንድ ሰርተፊኬት በምናዘጋጅበት ጊዜ የተነሳው ኤሪያል ፎቶግራፍ ወቅታዊ ካልሆነ እና ያሉትን ፊቸሮች ኤግዚስቲንግ ፊቸሮች የማያሳይ ከሆነ፣ ሁለተኛ ደግሞ ኦልሬዲ ኦርቶ ፎቶም እያለ ዘግራውንድ ፊቸሮችን በደንብ አይደንቲፋይ ማድረግ የሚያስቸግር ከሆነ ይህም ፊልድ ሽት ማፕ እና ማስመሪያ እንዲሁም ደግሞ ሜትር ይዘን ወጥተን ወደ ሪል ግራውንድ ያለውን ዲስታንስ ወደ ማፕ ዲስታንስ እየቀየርን እዚህ ፊልድ ሽት ማፕ ላይ ትሬስ ከተደረገ በኋላ እስካን አድርገን እንደገና ጂኦ ሪፈረንሲንግ ተሰርቶ ወደ ዲጂታይዜሽን እንመጣለን ማለት ነው እዚሁ ኪዩጂአይኤስ ሶፍትዌር ላይ። ስለዚህ እነዚህን ሂደቶች ለማለፍ የመጀመሪያው ፊልድ ሽት ማፕ ግሪድ ያለው ፊልድ ሽት ማፕ ፕሪፔር ማድረግ ይጠበቅብናል። ስለዚህ ለዛሬው 1:1000 በሆነ ስኬል በኤስሪ ለኤስሪ ፔፐር የሚሆን ፊልድ ሽት ማፕ ፕሪፔር እናደርጋለን ማለት ነው። ለዚህ የመጀመሪያው ወደ ኪዩጂአይኤስ ሶፍትዌር እንመጣና ፕሮጀክታችንን ሴቭ እናደርጋለን። ፕሮጀክት ሴቭ አስ። ለዚህ ፕሮጀክት ሌላ ፕሮጀክት ስላለ ፕሮጀክት ስሪ የሚል ስም እንስጠውና ይሄን ሴቭ እናደርጋለን። ዘን ፕሮፐርቲ ለማስተካከል ፕሮጀክት ፕሮፐርቲስ ዘን ሲአርኤስ አዲንዳን ይሆናል። ዘን ጀነራል ላይ መተን አዲንዳን ካልን በኋላ አፕላይ ዘን ጎት ጀነራል ኤሊፕሶይድ ወደ ነን ኦር ፕላኒሜትሪክ እናድርገው የፕሮጀክት ላይ ስለሆን ዲስታንስ ሜጀርመንት ሜትር ዘን ዩኒት ፎር ኤሪያ ሜጀርመንት ስኩዌር ሜትር ይሆናል። ዘን አፕላይ ኦኬ። ከዚህ በኋላ አንደኛው የሚያስፈልገን የኦርቶ ፎቶ ነው። ስለዚህ እሱን ኦርቶ ፎቶ አድ እናደርጋለን። ላየር አድ ላየር ዘን አድ ራስተር ላየር። ለዚህ የቀበሌውን ኤሪያል ፎቶግራፎች አድ እናደርጋለን ማለት ነው። ለዚህ ያለው ቀበሌ ኢሜጅ ለዚህ እነዚህን ኢሜጆች አምተን ኦፕን ዘን አድ ክሎዝ። እንግዲህ አንድ ቀበሌ ላይ የሚያርፉ የተለያዩ ሲኖች ኤሪያል ፎቶግራፎች ናቸው። እነዚህ ሞር ብራይትነሱን መሰል ነገሮችን አጀስት ማድረግ ይቻላል ፕሮፐርቲ ላይ የገባን። ሁለተኛ የሚያስፈልገን ቬክተር ላየር ወይም ቀበሌ ባውንደሪ ነው። አድ ላየር አድ ቬክተር ላየር። ለዚህን ቀበሌ ባውንደሪ መርጠን ኦፕን ዘን አድ ክሎዝ እናደርጋለን። እዚህ ቀበሌ ባውንደሪውን ዙም ቱ ላየር እናድርገው። ለዚህ ፊል ከሆነ ወደ አንፊል እንቀይረዋለን። ከለሩን ሪሙቭ እናደርጋለን ማለት ነው። ኦንሊ ቦርደሩ ብቻ ነው መታየት ያለበት። እዚህ ጋር መተን ቀበሌ ባውንደሪ ራይት ክሊክ ፕሮፐርቲስ ዘን ወደ ሲምቦሎጂ እንሄዳለን። ይህን ሲምፕል ፊል የሚለውን ወደ አውትላይን ሲምፕል ላይን እንቀይራለን። ዘን ከለር ሬድ ከለር እንሰጠዋለን። ስትሮክ ዊድስ ጀስት 1.5 የሚለውን አጀስት አድርገን አፕላይ ዘን ኦኬ። ለዚህን ቀበሌ ባውንደሪን በዚህ መንገድ ካመጣን በኋላ ወደ ግሪድ ጀነሬሽን እንሄዳለን ማለት ነው። በቀበሌ ባውንደሪ ግሪድ ጀነሬት እናደርጋለን። ቬክተር ወደ ሪሰርች ቱልስ ክሬት ግሪድ ግሪድ ታይፕ ሬክታንግል ፖሊገን የሚል እንመርጣለን። ግሪድ ኤክስተንት ካልኩሌት ፍሮም ይባብ ቀበሌቱ። ለዚህ እነዚህን ካመጣን በስኬል 1:1000 የሚሰራ የተሰጡ ስታንዳርዶች አሉ የተቀመጡ። ሆሪዞንታል ስፔሲንግ 350 ይሆናል። ለቨርቲካል ስፔሲንግ ደግሞ 250ን ሴት እናደርጋለን። እነዚህን ግሪድ ነምበሮች የመጀመሪያና የመጨረሻውን ወደ 100 ዲጂት እናጠጋጋቸዋለን። 45 ወደ 900 ይጠጋጋል። ይሄኛው መጨረሻ ላይ የምናገኘው 9896 የሚለውም ወደ 900 እናጠጋጋዋለን። ከዚያ ግሪድ ሴቭ እናደርጋለን። ሴቭ ቱ ፋይል ዘን ግሪድ ሌላ ፋይል ስላለ ጀስት ግሪድ ቱ የሚል ስም ሰጥተን ሴቭ እናደርጋለን። ዘን ረን። ለዚህ ግሪድ ጨርሶ ሲመጣ በተመሳሳይ ግሪዱን አንፊል እናደርገዋለን። ግሪድ ፕሮፐርቲስ
ዘን የዚህን ግሪድ ሲምፕል ፊል ላይ መተን ጀስት ይሄን አውትላይን ሲምፕል ላይን ዘን ከለር ታይፕ ጀስት ብሉ ከለር እንመርጥለታለን። ዘን ስትሮክ ዊድዙን 1 ንስጥ ዘን አፕላይ ኦኬ። ከዚህ በኋላ ከቀበሌ ባውንደሪ ውጭ ያሉትን ግሪዶች ለመደለት ግሪድ ላይ ራይት ክሊክ ኦፕን አትሪቢዩት ቴብልስ ዘን ሰሌክት ኦል እናድርጋቸውና ከዚህ ውጭ ያሉትን ለመደለት ወደ ቬክተር ሪሰርች ቱልስ ሰሌክት ባይ ሎኬሽን ዘን ሰሌክት ፊቸርስ ፍሮም ግሪድ ኢንተርሴክት ባይ ኮምፔሪንግ ፊቸርስ ፍሮም ይባብ ቀበሌ ዘን ሞዲፋይ ከረንት ሰሌክሽን ባይ ሪሙቪንግ ፍሮም ከረንት ሰሌክሽን መርጠን ረን እንለዋለን። ስለዚህ እነዚህ ቢጫዎቹ ግሪዶች የሚደለቱ ናቸው ማለት ነው። ይሄን ለማድረግ ስታርት ቶግል ኤዲቲንግ እናደርጋለን። ዘን ዲሌት ሴቭ እናደርጋለን ኤዲት። ከዛ ወደ ግሪድ መጠን ኦፕን አትሪቢዩት ቴብል ለዚህ ጋር አይዲዎቹን የተደለቱ ግሪዶች ሲኖሩ ዲስኦርደር ይኖራል። እሱን ለማስተካከል ኦፕን ፊልድ ካልኩሌተር ዘን አፕዴት ኤግዚስቲንግ ፊልድ ብለን አይዲን እንመርጥለታለን። ዘን እዚህ ጋር ክሊክ አድርገን ሮው ነምበር ላይ ደብል ክሊክ ዘን ኦኬ ብንል ኦርደርሊ ግሪድ አይዲዎች ሶርት ይሆናሉ። ዘን ሴቭ ኤዲት ስቶፕ አድርገን እንመጣና ከዚህ በኋላ ግሪዶችን በአይዲያቸው ሌብል እናደርጋለን። ሶ ግሪድ ላይ ራይት ክሊክ ፕሮፐርቲስ ወደ ሌብሊንግ እንሄዳለን። ሶ ሌብልስ ሲንግል ሌብል ዘን ሌብል የሚያደርገው በአይዲ ነው። ሶ ቴክስቱን ሳይዙ እንዲታይ ሳይዝ 15 እንሰጣለን። ዘን ቴክስት በፈር አድርገን ድራው ቴክስት በፈር ዘን ሳይዙን ይዘንም 2 እናደርግና አፕላይ ጀስት ኦኬ ስንል እነዚህ ግሪዶች በአይዲያቸው ሌብል ይሆናሉ ማለት ነው። ከዚህ በኋላ ወደ ፕሮጀክት ላይአውት እንሄዳለን። ኒው ፕሪንት ላይአውት ዘን ፊልድ ማፕ ሽት የሚል ስም እንሰጠዋለን። ዘን ኦኬ እንደመጣን ፔጅ ሳይዙ እናስተካክላለን። ኦን ፔጅ ፕሮፐርቲስ ስለዚህ በኤ3 ነው ፔፐር ፕሪንት አውት የሚሆን እሱን ኤ3ን ከመረጥን በኋላ ላንድስኬፕ ይሆናል። ፉል ኤክስተንት እናደርገዋለን። የተዘጋጁ ቴምፕሌቶች ካሉ እነዛን ቴምፕሌቶች የምንጠቀም ከሆነ ደግሞ በዚህኛው በአድ አይተም ፍሮም ቴምፕሌት እያደረግን የተሰጡን ቴምፕሌቶች መጠቀም እንችላለን። ለዚህ ለሆኑ የራሳችንን ፕሪፔር እያደረግን ነው ማለት ነው። ለዚህ የመጀመሪያው ማፓችን አድ እናደርጋለን። አድ አይተም አድ ማፕ ዘን እዚህ ጋር መያዝ ያለበት ኤክስተንት ላይ አምጥተን ማፑን ድሮ እናደርጋለን። ስኬል 1 ለ1000 ነው የምናዘጋጅበት። እዛ 1000 ስኬል እንሰጠዋለን። ዘን ኢንተር ስኬሉን ከሰጠን በኋላ ወደዚህ እንመጣለን። አትላስ ጀነሬት አን አትላስ ዘን ከቨሬጅ ሌየር ግሪድ ይሆናል። ሶርት እንዲያደርግ ከተፈለገ በአይዲያቸው ሶርት አድርግልን ብለን እንመርጠዋለን። ሲንግል ፋይል ኤክስፖርት ወይም ፖሲብል የሚለው ቼክ ይሆናል። መጨረሻ ላይ በአንድ ፒዲኤፍ ለማሰር ዘን አትላስ ፕሪቪው አትላስ ስናደርግ አንድ ግሪድ ላይ ያሉ ማሳዎችን ዲስፕሌይ ያደርግልናል ማለት ነው። እያንዳንዱን ማሳ ዲስፕሌይ እንዲያደርግልን እያንዳንዱን ማሳ ከፕሪቪው አትላስ በፊት ወደዚህ ወደ አይተም ፕሮፐርቲስ መተን ኮንትሮልድ ባይ አትላስ ቼክ ማድረግ አለብን። ፕሪዲፋይንድ ስኬል ቤስት ፊት የሚለውን ኦር ጀስት ማርጂን የሚለውን ብንጠቀም አሁን አንዱ ግሪድ ውስጥ ያሉትን ግሪድ ነምበር እና ያሉትን ማሳዎች ያሳየናል ማለት ነው። አሁን ፕሪቪው ላይ መተን ኔክስት ብንል እያንዳንዳቸውን ግሪዶች እየቀያየረ ዲስፕሌይ ያደርጋል ያሳየናል ማለት ነው። ስለዚህ እነዚህን በዚህ መንገድ አጀስት ካደረግን በኋላ ለዚህ ፊልድ ሽት ማፕ ላይ ይዘን ስንወጣ ናቪጌት ለማድረግ ለመስራት የሚያስችሉንን የራሱን ግሪድ አድ እናደርጋለን። ሶ ግሪድ ሞዲፋይ ግሪድ ዘን ለእነዚህ ግሪድ ኢንተርቫል 50 እንስጣቸው። ዘን ላይን ስታይሉን ወደ ሬድ ከለር እናምጣው። ሞር በደመቅ ብሎ እንዲታይ ከተፈለገ ኮንፊገር ሲምቦል ዘን 0.5 ኦር 6 በሚፈልግ ኤክስተንት እንሰጠዋለን። ከዛ እዚሁ እያለን የዚህን ግሪድ
ድሮው ግሪድ የሚል እንፈልግና ቼክ እናደርጋለን። ድሮው ኮኦርዲኔትስ ዘን ቶፕ ላይ ያለውና ቦተም ቶፕ እና ራይት ያሉትን ዲሴብል ማድረግ እንችላለን። ቶፕ ኤንድ ራይት። ከዛ የሚኖረን ግሪድ በሌፍት እና በቦተም በኩል ይሆናል ማለት ነው። ስለዚህ ሌፍት ደግሞ ሆሪዞንታል የሚለውን ቨርቲካል አሴንዲንግ አድርገን በዚህ መንገድ ሴት እናደርጋቸዋለን። ከታች መጨረሻ ላይ ኮኦርዲኔት ፕሬሲዥን ከነጥብ በኋላ ስለማያስፈልግ 0 የሚል ነምበር እንሰጣለን ማለት ነው። ሰው ግሪድ አስገባን። ከዚህ በኋላ ለምሳሌ የክልሉ የገጠር መሬት ቢሮን ማስገባት እና ሌሎች ፒክቸሮች ማስገባት ከፈለግን አድ አይተም አድ ፒክቸር ዘን እዚህ ፒክቸር የሚገባ ቦታ ላይ ድሮ እናደርጋለን። ዘን እዚህ መጥተን ራስተር ኢሜጅ ናቪጌት አድርገን ሎጎ ካለበት ቦታ መጥተን ኦፕን እናደርጋለን። ሌላ ማፕ ኤሌመንት አድ አይተም አድ ኖርዝ አሮ። ስለዚህ ኖርዝ አሮ እንደዚህ ድሮ አድርገን ማስገባት ከምንፈልግበት ቦታ እናስገባለን። አጌን ሌሎች የሚገቡ ማፕ ኤሌመንቶች አድ አይተም ሌብል እንበልና እዚህ ጋር ድሮ አድርገን የሚጻፉ ቴክስቶች ፊልድ ሺት ማፕ ኦፍ ይባብ ቀበሌ ብለን በፊልድ ሺት እንደ ነምበር ብንጠቀማቸው እነዚህ ግሪን ነምበሮችን ኢንሰርት ኦር ኤዲት አን ኤክስፕሬሽን ፊልድስ ኤንድ ቫሊዩስ ዘን አይዲ የሚለውን እንመርጥለታለን። ኦኬ ሳይዙ እንዲታይ እዚህ ፎንት ላይ መተን ጀስት 20 ብንሰጠው ዘን እዚህ ጋር መተን ይሄኛውን ኤክስተንቱን ሰፋ ማድረግ። ስለዚህ አሁን ኔክስት ብንል ጀስት ፊልድ ሺት ነምበሩም ጂኦግራፊክ ላይ ያለው ፊቸርም እየተቀየረ ይመጣል ማለት ነው አብሮ። አሁን ፊልድ 4 ነው እዚህ ያለው፣ እዚህኛውም ጋር 4 ያሳየናል ማለት ነው። ስለዚህ ሌላኛው ያው ስኬል እናስገባለን። ስለዚህ ይህን ስኬል ለማስገባት ኦልሬዲ ማፑ 1 ለ1000 ላይ መቀመጥ አለበት። ከተነካካ 1000 ብለን ኢንተር እናደርገዋለን እንዲስተካከል። በዚህ 1 ለ1000 የሆነ ስኬል ጀስት እዛ አይተም ፕሮፐርቲስ ላይ ኮንትሮል በአትላስ ቅድም ያስተካከልናቸው ስላሉ ማለት ነው። ፕሪዲፋይንድ ስኬል ቤስት ፊት ኦር በማርጅን እንዲሆን እናደርጋለን። ከዚህ በኋላ ይሄኛውን አጀስት ካደረግን በኋላ ስኬል ባር ማስገባት። አድ አይተም አድ ስኬል ባር ዘን ይሄን ስኬል ባር አምተን እዚህ ጋር ድሮ እናደርጋለን። ለዚህ ዩኒቱን ጀስት ቀጥታ ስናስገባው በሜትር እንዲያመጣልን ወደዚህ ወደ ዋናው ኪዩጂአይስ ስምነስና ፕሮጀክት ፕሮፐርቲስ ዘን እዚህ ሲአርኤስ ያው አዲንዳን እንደያዘ ቼክ እናደርጋለን። አዲንዳን ላይ መሆን መቻል ስላለበት ዘን ወደ ጀነራል መተን ጀስት ይሄኛው ክላርክ የሚለው ነን ፕላን ሜትሪክ ዘን እነዚህኞቹ ሜትር መሆን አለባቸው። ዘን አፕ ላይ ኦኬ። ከዛ ወደ ዋናው ወደ ማፕ ላይአውት እንመጣና ሪፍሬሽ እናደርጋለን። እዛ ያስተካከልናቸው ነገሮች ወደዚህኛው እንዲመጡ ማለት ነው። ሪፍሬሽ ማድረጊያ በተን አለው። ዘን እዚህ ማፑ ላይ ክሊክ እናደርጋለን። ለዚህ ማፕ ስለሆነ ጀስት የምናስገባው ስኬል ባር ዘን አድ አይተም አድ ስኬል ባር ሳውን ስኬል ባር ድሮ ብናደርግ ጀስት ያው ሜትር ሆኖ ይመጣል ማለት ነው። በተመሳሳይ በቴክስትም ለማስገባት አድ አይተም አድ ስኬል ባር ብለን ድሮ እናደርግለትና ይሄን የመጣውን እዚህ ጋር መተን ማፕ ሲንግል ቦክስ የሚለውን ወደ ኑሜሪክ ብናደርገው ስኬል ላይ የተነካካ ነገር እንዳለ ነው የሚያሳየን። ስለዚህ ይህን ስኬል ተመልሰን 1000 ዘን ኢንተር። ስለዚህ ባይ ዲፎልት ይሄኛውንም ሴት ያደርጋ ማለት ነው። ተነካክቶ የነበረውን እሱን አጀስት ያደርግልናል።
ለስኬሉን በዚህ መንገድ አዳረግን። ሌሎች የሚገቡ ማፕ ኤሌመንቶችንም ኮንሲደር አድርገን አድ ካደረግን በኋላ ፋይናሊ ኔት ላይን እናስገባለን። ሶ አድ አይተም፣ አድ ሼፕ፣ አድ ሬክታንግል ብለን ይህን ሬክታንግል ዘኢንታየር ማፑን አቅፎ የሚይዝ ማለት ነው አድ እናደርጋለን። ስለዚህ ይሄኛውን ሬክታንግል ሌሎች ፊቸሮችን ከቨር እንዳያደርግ ድረግ አድርገን ፋይናሊ ከታች ቦተም ላይ እናስቀምጠዋለን እዚህ አይተሞቹ ላይ። ከዚህ በኋላ ይሄን ከጨረስን ይሄን ኤክስፖርት ማድረግ ነው የሚጠበቅብን። ሶ አትላስ ኤክስፖርት አትላስ አስ ፒዲኤፍ። ስለዚህ ፋይናሊ የሰጠኑ ስም አለ፣ እሱን ስም ይይዛል። ሴቭ ብለን ይሄኛውንም ሴቭ ማድረግ መጨረሻ ላይ የምንከፍተው ፋይል ሴቭ አድርጎ ሲጨርስ ፒዲኤፍ ፋይሉን እያንዳንዳቸውን ጀስት የግሪድ ውስጥ ያሉ ፓርሰሎችን ሲንግል ባይ ሲንግል በፒዲኤፍ ፋይል ባለው ግሪድ ነምበር ልክ በአንድ ፋይል አስሮ ያሳየናል ማለት ነው። ስለዚህ በአጠቃላይ በኪዩጂአይኤስ ፊልድ ሽት ማፕ ክሬት ማድረግ ይህንን ይመስላል ማለት ነው። የኦርቶ ፎቶ እና ቀበሌ ባውንደሪን በመጠቀም። እሺ፣ አመሰግናለሁ።